ሰላም እንደምን አላችሁ? የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ የባንክ አካውንታችንን ከፋይዳ ቁጥር ጋር እንዴት አድርገን ማስተሳሰር እንዳለብን በዚህ አጭር ቪዲዮ እንመለከታለን። እንግዲህ ብዙ ጊዜ አንዳንድ ችግሮች ይስተዋላሉ። በተለይም ደግሞ የኢትዮጵያ ንግድ ባንክ እዚህ ጋር ሰዎች ሲደርሱ የጨረሱ ይመስላቸዋል። ነገር ግን ይህ አለቀ ማለት አይደለም። ሪተርን ቱ ሆም የሚለው ነገር ካልመጣልና አፕዴት ኮምፕሊት ፔንዲንግ አፕሩቫል የሚለው ላይ ካልደረስን ጨረስን ማለት አይቻልም። በተመሳሳይ የአቢሲኒያ ባንክ ሰሚትድ ሰክሰስፉሊ የሚል ጽሑፍ ካልመጣልን ጨረስን ማለት አይቻልም ማለት ነው። ስለዚህ እንዴት ነው የሚለውን በጣም በአጭሩ እንመለከታለን። ይህንን ለማድረግ መጀመሪያ ከኮሜርሻል ባንክ ኦፍ ኢትዮጵያ ወይንም ከንግድ ባንክ እንጀምራለን። በቴሌግራም አካውንታቸው እዚህ ጋር ያስቀመጡልን ሊንክ አለ እዚህ ጋር የምትመለከቱት። ስለዚህ እዚህ ሊንክ ላይ ነው በቀጥታ የምንገባው። ይህንን ሊንክ እዚህ ቪዲዮ ስር ማስቀምጥላችኋለሁ። ሰው እዚህ ጋር ያለውን ሊንክ አንድ ጊዜ ስንጫነው ቴሌግራም በራሱ ይከፍትልናል እንዲህ አድርጎ። ነገር ግን ያው በአብዛኛው የሚመከረው ክሮም ላይ ብንከፍተው ነው። ስለዚህ ወደ ክሮም ወይንም ሌላ ብራውዘር እንወስደዋለን ማለት ነው። ክሮም ላይ በዚህ መልኩ ሲከፍትልን የመጀመሪያው ስቴፓችን የሚሆነው የባንክ አካውንታችንን ማስገባት ነው። እርግጠኛ መሆን ያለብን ነገር ያንን የባንክ አካውንት ስንከፍት አብረን የሰጠነው ስልክ ቁጥር አጠገባችን መሆን አለበት። ምክንያቱም ኦቲፒ ወይንም ዋን ታይም ፓስወርድ ባንኩ ስለሚልክልን፣ እንዲሁም ደግሞ ፋይዳ ስንመዘገብ የሰጠነው ስልክ ቁጥር አጠገባችን እሱ መኖር አለበት። ምክንያቱም ፋይዳ ኦቲፒ ስለሚልክልን ማለት ነው። ኦኬ ሶ እዚህ ጋር በቀጥታ የምናደርገው የባንክ አካውንታችንን እናስገባለን። በምታዩት መልኩ እኔም የራሴን የባንክ አካውንት አስገባለሁ። ካስገባው በኋላ ጌት ኦቲፒ የሚለውን እንጫናለን። ዘን ባንኩ በቀጥታ ወደ ስልካችን ባለ 6 ዲጂት ኦቲፒ ይልክልናል። ያንን ኮፒ አድርገን እዚህ ጋር በምታዩት ላይ ፔስት እንልና ቬሪፋይ ኦቲፒ የሚለው ጋር አንዴ እንጫናለን። ወደ ፋይዳ ይመራናል ማለት ነው። አሁን ከንግድ ባንክ አካውንታችን የኛ መሆኑን በኦቲፒ አረጋግጠን ጨርሰናል። በቀጥታ ወደ ፋይዳ መርቶናል። ፋይዳ ላይ እንመጣና የፋን ነምበር ሁለት አይነት ነምበሮች ናቸው ያሉት። 16 ዲጂቱን ነው የምናስገባው። ባለ 12 ዲጂት እና ባለ 16 ዲጂት ነው ያለው። የምናስገባው ባለ 16 ዲጂት ነምበሩን ነው ማለት ነው። ሰው እዚህ ጋር በትክክል ምንም ነገር ሳንሳሳት እንጽፋለን 16 ዲጂቱን። ዘን ሰንድ ኮድ የሚል አለ ከታች። እሱን አንድ ጊዜ ስንጫን ፋይዳ በበኩሉ ባስመዘገብነው ስልክ ቁጥር ላይ ባለ 6 ዲጂት ኦቲፒ ዋን ታይም ፓስወርድ ይልክልናል ማለት ነው። ኦኬ ስለዚህ እሱን እንደተላከልን አምጥተን ከታች ፔስት እንላለን ኮፒ ብለን። ከዛ ዘን ቬሪፋይ የሚለውን አንድ ጊዜ ስንጫነው በቀጥታ ይህ ይመጣልናል። እዚህ ጋር ከላይ እንደምታዩት የኢትዮጵያ ንግድ ባንክና የፋይዳ ናቸው የሚተሳሰሩት። ሰው ምን አይነት መረጃዎችን ከፋይዳ መታወቂያችን ወደ ንግድ ባንክ አካውንታችን ይወስዳል? እዚህ ጋር የተዘረዘሩት ናቸው ማለት ነው። ሰው እሱን አሎው ወይም ደግሞ ፍቃድ መስጠት ሂደት ላይ ገብተን አሎው የሚለውን አንድ ጊዜ ስንጫን በቀጥታ ወዴት ይመራናል? ወደሚቀጥለው ማረጋገጫ። አሁን ብዙ ጊዜ ሰዎች የሚቸገሩት እዚህ ጋር ነው። ቼኪንግ ዩር ኢንፎርሜሽን የሚለው ቲክ ሲሆን የጨረስን ይመስለናል። ነገር ግን አይደለም። ከታች ሌላ ቀሪ ነገር አለ። የፋይዳ መታወቂያችን ከታች ሊመጣ ይገባል። ብዙ ሰዎች እዚህ ጋር ደርሰው ጨረስን ብለው ሲወጡ ስለሚስተዋል ነው። ኦኬ እዚህ ጋር ደግሞ ቼኪንግ ዩር ኢንፎርሜሽን አንዳንዴ ፌልድ ሊል ይችላል። ፊትለፊቱ ቀስት ነገር ትኖራለች። እሷን ደጋግመን መንካት ይኖርብናል ማለት ነው። ኦኬ በዚህ መልኩ ኢንፎርሜሽን ቬሪፋይድ ካለ በኋላ የእኛን አካውንት ቁጥር ዩር ፋይዳ ኢንፎርሜሽን ብሎ ፎቶችንን አጠቃላይ መረጃችንን ወደ ከታች ያመጣልናል ማለት ነው። ዘን ከታች እንደምትመለከቱት አንድ ጽሁፍ አለች። ይህችን ጽሁፍ አክሰፕት ኤንድ አፕዴት የምትለዋን ነክተን ካልወጣን በስተቀር ፋይዳ እና የኢትዮጵያ ንግድ ባንክን አስተሳስረናል ማለት አይቻልም። ሰው አክሰፕት ኤንድ አፕዴት የሚለውን ስንጫን ደግሞ እዚህ ጋር በምታዩት መሰረት ሪተርን ቱ ሆም የሚል አክቲቭ የሆነ ፔጅ ይመጣልናል። ኦር አፕዴት ኮምፕሊት ፔንዲንግ አፕሩቫል፣ ያው አፕሩቭ የማድረግ ስራው ቀጣዩ ነገር ደግሞ የነሱ ነው ማለት ነው። እኛ ጨርሰናል። ወደ አቢሲኒያ ባንክ ስናልፍ አቢሲኒያ ባንክ ሊንክ ቴክስት ላይ መጥቷል። ስለዚህ እንመልከተው። ይህንን ሊንክ ስንከፍተው በቀጥታ ወደ አቢሲኒያ ይወስደናል። እዚህ ጋር የአካውንት ቁጥራችንን እንድናስገባ ያዘናል። ስለዚህ የአካውንት ቁጥራችንን የአቢሲኒያን በአግባቡ እናስገባለን። በዚህ መልኩ ካስገባን በኋላ ሰሚት የሚለውን እንጫናለን። ዘን አሁንም በዚህ መልኩ ባንኩ ዋን ታይም ፓስወርድ ኦቲፒ ባለ 6 ዲጂት ይልክልናል። እሱም ኮፒ ብለን እዚህ ጋር በምታዩት መሰረት ካስገባን በኋላ እንጠብቀዋለን። እዚህ ጋር ምንም የምንነካው ነገር የለም። መጀመሪያ ቁጥሩን ካስገባን በኋላ ራሱ በራሱ አውቶማቲካሊ ቬሪፋይ አድርጎ ወደ ሌላ ይመራናል። ምንድነው የሚለው? ቬሪፋይ ዊዝ ኢሳይኔት ይላል። ወደ ፋይዳ ነው የሚሄደው ማለት ነው። ሰው ቬሪፋይ ዊዝ ኢሳይኔት የሚለውን እንጫናለን ማለት ነው። በቀጥታ ወደ ፋይዳ ይመራናል ማለት ነው። አሁን ወደ ፋይዳ ገብተናል። ፋይዳ ላይ ቅድም እንዳደረግነው ኤፍኤኤን ነምበራችንን እዚህ ጋር እናስገባለን ማለት ነው። 16 ዲጂቱን ሰው በዚህ መልኩ ሁላችሁም በትክክል ትጽፉታላችሁ። 16 ዲጂት መሆኑን እርግጠኛ መሆን አለብን። በተመሳሳይ እዚህ ጋር የምናስገባው ፋይዳ
የከፈትንበት ስልክ ቁጥር አጠገባችን መሆኑን እርግጠኛ መሆን መቻል አለብን። እዛ ላይ ነው ቴክስት የሚላክልን የኦቲፒ ዘን ጌት ኦቲፒ የሚለውን አንድ ጊዜ ስንጫን በዚህ መልኩ ፋይዳ ደግሞ ሌላ ኦቲፒ ይልክልናል። ከአቢሲኒያ ጋር እንድናስተሳስር ያንን የኦቲፒ እዚህ ጋር ፔስት ካልን በኋላ ቬሪፋይ የምትለዋን አንድ ጊዜ እንጫናለን ማለት ነው። ዘን እንጠብቀዋለን። ስንጠብቀው ይህ ይመጣልናል። አሎ ማለት አለብን። አቢሲኒያ ባንክ ከፋይዳ መታወቂያችን ላይ ምን መረጃዎችን ነው የሚወስደው? እዚህ ጋር የተዘረዘሩትን። ስለዚህ አሎ በማለት ፍቃድ እንሰጣለን ማለት ነው። አሎ እንዳልነው የኛ የፋይዳ መረጃዎች በሙሉ ከታች እዚህ ጋር እንደምትመለከቱት ሁሉ መረጃችን ይመጣል ማለት ነው። ኦኬ ሁሉ መረጃ በትክክል የተሞላ መሆኑን ካረጋገጥን በኋላ ኢሚዲየትሊ ሰብሚት የሚል አለ። ሰብሚት የምትለዋን አንድ ጊዜ ክሊክ እናደርግና ይህ ጽሁፍ ይመጣልናል። ሰብሚትድ ሰክሰስፉሊ ብሎ ይመጣልናል ማለት ነው። ሰው ጨረስን ኦኬ ብለን እንወጣለን። ወደ ኋላ ይመለሳል። ያው ሌላ ካለ እንድንሞላ ነው። እኛ ጨርሰናል ማለት ነው። ስለዚህ የኮሜርሻል ባንክ ኦፍ ኢትዮጵያና የአቢሲኒያ ባንክን ከፋይዳ ጋር የማስተሳሰር ሂደት በአጭሩ ይህንን ይመስላል ማለት ነው። አመሰግናለሁ። ቻው